ስማችሁ ይባረክ። በጣም ድንቅ የሆነ ጊዜ ነበር እያሳለፍን የነበረው። እግዚአብሔር ቃል በዝማሬ እግዚአብሔር ቃል በጸሎት ሰምተናል። አሁን ደግሞ በቃሉ በኩል ደግሞ ይህን የእግዚአብሔር ቃል እንደገና እንካፈላለን። እግዚአብሔር ከፈቀደ እድሜ ከሰጠን እድሜ ከጨመረልን ይሄ የውድ የሆነውን የእግዚአብሔርን ቃል አብረን እናያለን። መጽሐፍ ቅዱስ የያዛችሁ የሐዋርያት ሥራ ምዕራፍ 28 ላይ እንሄዳለን። አዲስ ኪዳን ገጽ 132 ማለት ነው። አብረን ሁላችንም እናይና ከዛ ወደ ሐሳቤ ወደ መልእክቴ እመጣለሁ። ጌታ ድንቅ ጊዜ ይሰጠናል። ጥቂት ደቂቃ ከተናገርኩ በኋላ ከዛ እንጸልያለን። በተለያየ ሁኔታ ውስጥ ሆነን ለእያንዳንዳችን ባለንበት ስፍራ ላይ ሆኖ እግዚአብሔርን መልእክት ያገኘናል። እግዚአብሔር ቋጠሮ የሆነ ነገር ይፈታል። ታላቅ ነገር እንደሚያደርግ አምናለሁ። ምናልባት በአካል አሁን ተለያይተናል፣ አንድ አይደለንም። በመንፈስ ግን የእግዚአብሔር ቃል ስፍራ አይገድበውም፣ ቦታ አይገድበውም። አልፎ ወደ ነገሮቻችን ወደ ጉዳዮቻችን እግዚአብሔር እንደሚመጣ አምናለሁ። ክፍሉን እናንብበው። በጌታ በኢየሱስ ስም አነባለሁ። ክፍሉ እንዲህ ይነበባል። በደህና ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማውያን የሚያስገርም ቸርነት አደረጉልን። ዝናብም ስለሆነ ስለ ብርዱም እሳት አንድደው ሁላችንን ተቀበሉ። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳቱ ሲጨምር እፉኝት ከሙቀቱ የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርም ስንኳ በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱ ወደ እሳት አራገፋት፣ አንዳችም አልጎዳቸውም። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁ ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ ይላል። ክብር ለጌታ ለኢየሱስ ይሁን። እጅግ በጣም ከምወዳቸው ከእግዚአብሔር ቃል ክፍሎች አንዱ ይሄ ክፍል ነው። በጣም ይገርመኛል እና ይሄ ክፍል እንደምናውቀው ወገኖች ሆይ ሐዋርያው ጳውሎስ ጌታ ኢየሱስ ክርስቶስ ከደማስቆ ተገናኝቶ አይኑን ከከፈተለት በኋላ የውስጥ አይኖቹ ከበሩ በኋላ ወዳውኑ ፈቃዱን ሳይሆን ማድረግ የጀመረው የጌታ የኢየሱስን ፈቃድ ነው። ምን አደርግልህ ዘንድ ትወዳለህ ብሎ ይህን ክፍል ይህን ሐሳብ ፈቃዱን ለጌታ ከሰጠ ጊዜ ጀምሮ ጎዳናው ሁሉ እሱ ወደሚፈልግበት ሳይሆን ጌታ ኢየሱስ ወደሚፈልግበት አቅጣጫ ዘመኑን ህይወቱን የሰጠ ሰው ነው። ከዛን ጊዜ ጀምሮ እግዚአብሔር መንግስት ባንድም በሌላም እየሰበከ የመንግስቱን ወንጌል እያገለገለ የቀጠለ ሰው ነው። በዚህ ሂደት ውስጥ ወደ ምዕራፍ 28 አካባቢ ሲደርሱ በዚህ በታላቁ ተልእኮ በወንጌል አገልግሎት ተልእኮ ማለት ነው በብዙ ክስና በብዙ ነቀፌታ በብዙ ተግዳሮት ተከሶ እየሄደበት ባለበት ጊዜ ነው እና በጣም አስቸጋሪ በሆነ በማዕበል በወጀብ በተጽዕኖ ውስጥ አልፎ ወደ 28ኛው ምዕራፍ ላይ በዚህ ሲደርስ በደህና ከደረስን በኋላ የሚለው ከባህር ተሻግረው ከወጡ በኋላ ነው። እጅግ አስቸጋሪ የጉዞ ነበረ መንገዱ። ያው ክፍሉ በደንብ ስለምታውቁት እዛ ጋር ስላልሆነ ዋናው መልእክቴ የመጣበትን መንገድ ለመናገር ስለፈለኩ ነው። አስቸጋሪ ጉዞ ተጉዞ ከደረሱ በኋላ መርከቡ ተሰባብሮ ወደፊት እንኖራለን እንድናለን የሚል ተስፋ በተቆረጠበት የህይወት ሽታ እጅግ በጣም በራቀበት ሁኔታ ውስጥ በመለኮታዊ ጣልቃ ገብነት ያንን አስቸጋሪ የህይወት ጉዞ ተጉዘው በደህና ከደረስን በኋላ ብሎ ይጀምራል 28ኛው ክፍል ላይ። በዚህ ክፍል ከሞት ሽታ ከአስቸጋሪ መንገድ ከደረሱ በኋላ
ብርድ አለ፣ ድካም አለ፣ ረሃብ አለ። ብዙ ድካም ውስጥ ነው ተሻግረው ልክ ከመርከቡ ከዛ በስብርባሪ አልፈው ከወረዱ በኋላ እነዚህ አረማውያን የሚባሉ እግዚአብሔርን የማያውቁ ሰዎች ናቸው። የሚያስገርም ቸርነት አደረጉልን ይላልና በጣም እነሱ እንዳያን ነገር አያውቁም። ነገር ግን በጣም የሚገርም ቸርነት አድርገው እሳት አንድደው እነዚህ ሰዎች ተቀበሏቸው። ብዙዎች ዝለዋል። ከጳውሎስ ጋር የነበሩ ብዙዎች በብዙ ድካም በብዙ ተስፋ መቁረጥ ውስጥ ነው ያሉት። ከነዚህ ሰዎች መካከል የሚገርማችሁ ለየት ያለ አቅምም ጉልበትም ወኔም ተስፋም ሰንቆ በማያውቀው አካባቢ ላይ ጳውሎስ ተነስቶ ጭራሮ ይዞ ወደሚነደው እሳት ለማምጣት በጣም ይሄ ስንቶቻችሁ አስተውላችሁት እንደሆነ አይገርመኝም። በጣም አላቅም። ተነስቶ በዚህ ስፍራ ላይ በዚህ ድካም በዚህ ብርድ አለ። ገብቷቸዋል። በባህር ለረጅም ጊዜ ነው እዛ ውስጥ የቆዩት። ብርድ አለ፣ ድካም አለ፣ ዝለቱ አለ። ስለዚህ ሌሎቹ እንዳለ ሆኖ እሱ ግን ወደዛ ፈቀቅ ብሎ ጭራሮ ሊያመጣ ሄደ። በሚነደው እሳት ላይ ሲጨምር እፉኝት ከሙቀቱ የተነሳ ወጣ እጁ ላይ ተጣበቀች፣ ነደፈችው የሚል ቃል አለ። የሚገርም ነው። ይሄ ሰው አይዳንበትም። ህይወት ከዚህ በኋላ አበቃ በተባለበት በዛ ጉዞ ላይ ተጉዞ ከመጣ በኋላ ሞትን አመለጥን፣ ሞትን ተሻገርን፣ ከዚህ በኋላ ያለው ነገር በቃ ተገላገልን ብሎ ሳያበቃ እጅግ አስቸጋሪ የሆነ ገዳይ የሆነ ይሄ እፉኝት የሚባለው ሰዎች በዛ አካባቢ ያሉ ሰዎች ያውቁታል። የእፉኝቱ ባህሪ እፉኝቱ እንዴት አድርጎ እንደሚገድል ስለሚያውቁት እጁ ላይ ተንጠልጥሎ ሲያዩ እንደዚህ አሉ፣ ይህ ሰው አሉ በዛ በአስቸጋሪ ሞት አመልጦ እንኳን ቢመጣ የእግዚአብሔር ፍርድ አልተወውም፣ ይሄ በእርግጥ ነፍሰ ገዳይ ነው ብለው ከሚያዩት በውጭ በሚያዩት ነገር ነው ሰዎቹ የፈረዱት። ሰው ከሚያየው ነገር ውጫዊ ካለው ነገር ሰው ይፈርዳል። ያው ሁላችንም እንደያን ነገር ልንናገር እንችላለን። በዚህ ሰው እንደዛ ነው ያሉት። እሱ ግን ኃጢአትም በደልም ነፍሰ ገዳይም አይደለም። ጳውሎስ እንደምናውቀው እጅግ በጣም ጌታን ካገኘ ጊዜ ጀምሮ በፍጹም ልቡ በፍጹም ማንነቱ ጌታን ሁሉም ነገሩ ጥሎ ሰውቶ የተከተለ ሰው ነው። ስለዚህ ይሄ ሰው ነው እባብ ላዩ ላይ እፉኝት የተንጠለጠለበት። በዚሁ ክፍል ላይ ቃል በቃል እንዲህ ይላል፣ እፉኝቱን እባቢቱን ከእጁ ላይ አራገፋት የሚል ቃል አራገፋት። የዚህ እፉኝት ባህሪ በመጀመሪያ በዚህ እፉኝት የተነደፈ ሰው ቦታው ያብጣል። ከዛ በኋላ ድንገት ይወድቃል፣ ይሞታል። ይሄ በቃ የእፉኝቱ ባህሪ ነው። መርዙ እንደዚህ ነው የሚያደርገው፣ ያሳብጣል። ካበጠ በኋላ ድንገት ይወድቃል፣ ይሞታል። በቃ አሁን ያዩት በሌላው ላይ ያዩት በዚህ ሰውዬ ላይ ይሄ ምልክት ነው የሚጠይቁት። ከመቼው ከምኔው ወድቆ ይሞታል፣ አብጦ ይሞታል የሚል ሰዓት ጊዜ ነው ይጠብቁለት። ጳውሎስ ግን እፉኝቱን አራግፎ ወደሚቀጥለው ምዕራፍ እየሄደ ነው። ሲያዩ የለም፣ ቢመለከቱ የለም። ወገኖች ሆይ እኔ አሁን በዚህ ትንቢታዊ መልእክት ነው ማውጀው። በህይወታችሁ ጌታን በልባችሁ አስገብታችሁ ይሄንን የህይወት ጉዞ እየተጓዛችሁ ያላችሁ ምናልባት አንዳንዶቻችሁ 20 ዓመት፣ አንዳንዶቻችሁ 15 ዓመት፣ አንዳንዶቻችሁ 30 10 በጣም እናንተ ቁጠሩት። ከዚህ ጊዜ ጀምሮ ወደ ጌታ ከመጣችሁበት ጊዜ ጀምሮ በህይወታችሁ እየተፈራረቀ እየሆነ ያለው ነገር አሁን እንድታስቡት ፈልጋለሁ። በህይወታችን በየጊዜ በየዘመኑ በየወራቱ አንዳንድ ጊዜ መልኩን ቀይሮ ባላወቅነው አቅጣጫ የሚገለጥ አለሁ የሚል ጸሎት ሳይጎልባችሁ ጌታን ያመለካችሁ ጌታን ያገለግላችሁ በገባችሁ በተረዳችሁት እውነት ስትከተሉ በህይወት መልልስ ውስጥ ወቅትን ጊዜን ጠብቆ ብቅ እያለ በሰው ዘንድ መነጋገሪያ፣ በሰው ዘንድ ትችት፣ በሰው ዘንድ ፍርድን፣ በሰው ዘንድ ነቀፌታን፣ በሰው ዘንድ የተለያየ ነገር ያመጣባችሁ በህይወታችሁ ላይ እየተገለጠ ያለ ነገር ምን ይሆን? ጳውሎስ በህይወቱ ላይ የሚነቀፍ ነገር አንዲት ነገር የለችበት ፈጽሞ። ነገር ግን በህይወቱ ላይ
አገልግሎ እግዚአብሔርን እያመለከ እግዚአብሔርን እየተከተለ ያልጠበቀው ነገር ነው እጁ ላይ የሆነበት። መርዛማ እባብ እጁ ላይ ተንጠለጠለ። ኃጢአት ስለሰራ አይደለም።